እሺ እንደምን አላችሁ? እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግናለን። በጣም ስንናፍቀው የነበረ ጊዜ ነው። የመዝሙር መተግበሪያ ወይም ሶንግ አፕሊኬሽን በኢትዮጵያ የተለያዩ ቋንቋዎች እንዲኖረን ተስፋ ስናደርግ ነበር። ዛሬ እግዚአብሔር ይህንን መልካም ጊዜ ስለሰጠን በጣም ደስ ብሎናል። እንግዲህ ወንድማችን አማን የመግቢያ ጸሎት ልታደርግልን ትችላለህ? አጭር ጸሎት ልታደርግልን ብትችል ጸልይልን። ራስን አንሚዩት አድርገህ። እሺ እንጸልይ። በሰማይ የምትኖር ቅዱስ እግዚአብሔር አምላካችን በጤንነት በሰላም ጠብቀህ ለአንተ ታላቅ ስራ እንድንሰባሰብ እንድናገር አንተ ስለመረጥከን ስለረዳህን እጅግ አድርገን እናመሰግናለን። ጌታ ሆይ አሁን ደግሞ በምናደርገው ውይይት በመካከላችን እንድትገኝ እንድትመራን እያንዳንዱ የምናደርገው ነገር ደግሞ አንተ እንድትከብርበት እንለምናለን። ሰዓታችን ጊዜያችን አንተ ባርክ፣ በጌታ ቤት ስም አሜን። እግዚአብሔር ይመስገን። አማን ተባረክ። እዚህ የተገኛችሁ ሁላችሁም ተባረኩ። ይህንን አፕሊኬሽን ለመስራት ስንነሳ ምንም አይነት ገንዘብ የሌለው ፕሮጀክት ነው። በእምነትና እግዚአብሔር ደግሞ ሁሉን ያዘጋጃል በሚል የተዘጋጀ ነው። ነገር ግን ባለሙያዎቹ የእግዚአብሔር ልጆች የቤተክርስቲያናችንም ልጆች እንዳሉ እናውቅ ነበር እና ብዙ አልሰጋንም። ሁለት ወንድሞች ሌሎችም ነበሩ በሂደቱ ግን ሌሎች ደግሞ በተለያየ ምክንያት ቢዚ የሆኑ ወደኋላ ያሉ ይመስለኛል፣ ወይም ወደፊት ባለውም ያግዙ ይሆናል። ነገር ግን ወንድማችን ተግባቡና ወንድማችን ሚካኤል በጣም ተግተው እየሰሩ ያሉ ናቸው። ያለን ጊዜ በጣም አጭር ስለሆነ ጊዜውን ለነሱ እሰጣለሁ። ከሁለት አንዳቸው ይገቡና በጣም አጠር አድርገው ስራውን ተራ በተራ ይገልጹልናል። እውነት ለመናገር ሁሉም የምሳ ጊዜውን ተጠቅመው ነው እዚህ ያለው። ስለዚህ ብዙ ጊዜ እንደሌለን እናውቃለን። ኢቨን አቅራቢዎቹም እንደዚሁ ውጥረት ላይ ያሉ ናቸው። ስለዚህ ምናልባት በቀጣይ 20 ደቂቃ አካባቢ ጨርሰን እንደምንለያይ ተስፋ አደርጋለሁ። ወንድም ተግባቡ ወይም ሚካኤል ጊዜውን ለእናንተ ሰጥተናል። እሺ ተግቤ ትቀጥላለህ። ተግቤ ራስን ሚዩት አድርገህ ሀሳብን ብትገልጽልን። ሚኪ ይጀምር ወይስ አንተ ትጀምራለህ? ተግባ ራስን አንሚዩት ታደርጋለህ? መልካም። ምናልባት ባለፈውም ወንድም ሚካኤል በመጀመሪያ ያቀረበው ተግባቡ እየሰማ እንዳለ ተስፋ እናደርጋለን። በውስጥ መስመርም ሜሴጅ እልክለታለሁ። የኔትወርክ ጉዳይም ሊሆን ይችላል። የሆነ ሆኖ ሚኪ ትጀምርልንና በመሃል ተግባቡ የእሱን ፓርቲ ያቀርባል። ወንድም ሚኪ ከቻልክ ራስን አንሚዩት አድርገህ ጀምር። እሺ ተግቤ ይሰማሃል? ይሰማል። በነገራችን ላይ በሜሴጅ ይመስለኛል ተግባቡ ጀምር እያለህ ነው። ጀምር። ኦኬ እሺ ካሜራ ማብራት አለብኝ ይመስለኛል። ከፒሲ ስለገባው ስልክ ላይ ያለውን እንግዲህ በእንትን ነው ማሳያችሁ እያሳየሁት በእጅ ስልኩን በሌላ ማለት ነው። ይታያል አይደለ? ካሜራ ይታያል። ይታያል ሚኪ። ኦኬ ጀስት ሴከንድ አፕላይ ከስልክ አፕሊኬሽኑን ስላልወጣሁት ስልክ ላይ ያለውን ልክፈትና ላሳያችሁ።
Okay, so I don't know. No idea. I think ታግቤ ከስልክ ስለገባ በአንተ ስልክ ጀምርና እዚህ ጋር ስካረግ እንትን እያደረግን ነው። ታግቤ በስልክ ጆይን አድርገ ከሆነ ጀምርና እዚህ ጋር እንትኑን ላስተካክል። የሆነ ኦን ኦፍ እያደረገ ያለ ነገር አለ በዛ አግባቡ። እሺ ኦኬ ሶ እንትኑ የሆም ፔጁ እንደዚህ ነገር ነው። ይታያል በደንብ ይታያል መሳይ ማነው ሚኪ? ኦ ያ ይሄኛው ምንድነው? ሆም ፔጅ ጀስት መዝሙሩ አይደለም። መዝሙሩ ልክ ሲከፈት እዚህ ጋር የሚጻፉ ነገሮች ናቸው። ስለ መዝሙሩ ጀስት ብሎ መዝሙሩን ከመዘመሩ ፊት አንድ ዘማሪ እዚህ ጋር ቀድሞ የሚታያቸው ስለ መዝሙሩ መጽሐፍ ቅዱስ ላይ የተጠቀሙ የትንቢት ጽሑፎች ምን እንዳለ እዚህ ጋር በቴምፕሌት ዝም ብለን ያስቀመጥነው ነገሮች ናቸው እና እዚህ ጋር ሊንክ ይደረጋሉ እነዛ ነገሮች። ይሄ ጀስት ላንዲንግ ፔጅ ነው እና ምንም የሌለው ስለ መዝሙሩ ቀድሞ የሚያሳየው ሙሉ ኢንፎርሜሽን እንዲያገኙ ምን ማድረግ እንዳለበት እንደ አጠቃላይ ፊቸሮቹ ምን እንደሆኑ እዚህ ጋር የሚያሳይ ነገር ነው። ጀስት አልጀመርነውም። ቴምፕሌት እዚህ ጋር ጀስት ቦታ አድርገን አዲስ የሚደረጉ ነገሮች ስላሉ ሳምፕሊንግ ላይ አስቀምጠናል ማለት ነው። ጀስት ሌሎች መዝሙሮች ላይ አልነበረን። ጀስት መዝሙሩን መክፈት ነው ማየት ነው የነበረው እና እነዚህን ፋርዘር ብናይ የሚል ነው እና ጀስት እዚችኛዋ ላንዲንግ ፔጇ ላይ ጀስት ክሊክ በሚያደርግ ሰዓት ላይ ወዴት ነው የሚያመራው? ወደዚችኛዋ ታብ ይወስዳል ማለት ነው። ዩሲ እነዚህ ታብ ላይ የመጀመሪያ ባይ ዲፎልት አማርኛ መዝሙር ነው የተመረጠው። ወደ መዝሙሮቹ ክሊክ አድርጎ በሚገባ ሰዓት ላይ ባይ ዲፎልት ሴሌክት የተደረገው መዝሙር ያስቀምጣል ማለት ነው። which means አምሃሪክ ማለት ነው። ስለዚህ አምሃሪክ ላይ የተቀመጡ መዝሙሮችን የመጀመሪያው መዝሙር ዲስፕሌይ ያደርጋል። ከዛ በኋላ እዚህ ላይ ከጎን አይታችሁ አማርኛ የሚችል ትታያቸዋለች አይደለ? አይደለ? እዚች ጋር አሁን ምንድነው ሌሎች መዝሙሮችንም አማርኛ በሚለው ቦታ ለምሳሌ እንበልና ወይ ሲዳምኛ ወይ የትኛውን መዝሙር ትግረኛ እንበልና እዚህ ጋር ይመጣና ሊስት ኦፍ ላንጉጆችን ዲስፕሌይ ያደርግልናል ማለት ነው። እዚች አይታችሁ እንደሆነ እናንተ ያስቀመጣችሁት ሁሉም መዝሙር ላንጉጆች እዚህ ጋር ዲስፕሌይ ተደርገዋል ማለት ነው። ስለዚህ ከዚህኛው እንበልና ትግረኛ ወይ የሆነ ቋንቋ ቢመርጥ እንበልና ትግረኛ ቢመርጥ ባይ ዲፎልት የመጀመሪያውን የትግረኛ መዝሙር ዲስፕሌይ ያደርጋል ማለት ነው። ትግረኛውን ሲመርጥ ቀጥታ የመጀመሪያውን የትግረኛ መዝሙር ዲስፕሌይ ያደርጋል። ከዛ በኋላ እዚህ ላይ ሆኖ አይ ይሄኛውን አልፈልግም ሌሎችን መዝሙሮች ማየት ፈልጋለሁ ካለ እዚህ ጋር ይገባና ሰርች ያደርጋል ማለት ነው የትግረኛ መዝሙሮችን። ስለዚህ እነዚህ የትግረኛ መዝሙሮችን ሰርች በማድረግ ላይ ባይ ዲፎልት ባለፈው ያቀረባችሁት 5 መዝሙር ነው እና 5ቱም መዝሙር በዚህ ልክ ዲስፕሌይ ይደረጋል ማለት ነው። ስለዚህ እንበልና ሶስተኛውን መዝሙር ቢመርጥ ሶስተኛውን ይሄኛውን መዝሙር ቢመርጥ የሶስተኛውን መዝሙር ያመጣል ማለት ነው። ምናልባት መዝሙሩን በደንብ አማን ያውቃል ኮንቴንቶችን ትክክል አለመሆኑን ቼክ ታደርጋለህ ማለት ነው። ስለዚህ ሶስተኛውን መዝሙር ቢመርጥ መዝሙሩን ብቻ አይደለም ሶስተኛ መዝሙር መሆኑን ራሱ ደግሞ እዚህ ጋር በቁጥር ያሳያል። ካሁን አይታችሁ እንደሆነ 3 የሚል ነገር ይታያችሁ እንደሆነ 3 ያሳያል ማለት ነው። ስለዚህ አኮርዲንግሊ እነዚህ እናንተ ያቀረባችሁት መዝሙር ነው እንደፈለገ እየቀያየረ እዚህ ጋር ማየት ይችላል ማለት ነው። እዚህ በዘለል አሁን መዝሙሮቹ ይታዩ ስለተባለ ነው። አሁን ከጎን እነዚህ እዚህ ጋር የተቀመጠ ፊቸር አለ። ኦዲዮ መጫወት ሲፈልግ እዚህ ጋር እንዲጫወት እናደርጋለን። ኦዲዮ ስላላቀረባችሁ እሱን ኢምፕሊመንት አላደረግንም። እንደገና ደግሞ እዚህ ጋር አድ የምትል በተን አለች። ፊቸር ላይ ኢምፕሊመንት የምናደርገው አድ በሚያደርግ ሳይ ሴሌክት ያደረጋቸውን መዝሙሮች ሊስት ኦፍ መዝሙር ላይ እዚህኛው ላይ ያስቀምጣል። ሌሎች ነገሮችም አሉ ውስጥ ኢምፕሊመንት ለማድረግ ያሰብነው ለጊዜ ለእናንተ ለማሳየት ያቀረባችሁት መዝሙሮች በትክክል ገብቷል ወይ ዲስፕሌይ እየተደረጉ ነው ወይ ለሚለው
እዚህ አድርገናል ማለት ነው። ይሄ እኔ ጋር ያለው ነው። አሁን ፋርዘር ኢምፕሊሜንቴሽኑን ደግሞ ከተግቤ ጋር መርጅ አድርገን የምንሰራቸው ነገሮች አሉ ማለት ለማስተያየት ይሄ ለማሳየት ያህል እኔ ጋር ያለው ማለት ምናልባት ተግቤ በመሃል የሚታወራው ነገር ያለ ይመስላል። if there is something you can say ወደ አንተ ስፔስ ሳናደርግ እዚህ ጋር መቀጠል ትችላለህ። ይሰማችኋል? ይሰማል። ኦኬ እንግዲህ የተወሰነውን ወይ ደግሞ የመጀመሪያዎቹን ጀስት አብረን ለብቻ ቢሆን ሴም የሆነ ነገር ግን የተለያየ ቦታ ሆነን ስለምንሰራ አሁን ለምሳሌ እኔ ማቀርበው የተወሰነውን ፓርት ነው ማቀርበውና እኔ ጋር ደግሞ እንትን የሌሉ ነገሮች ይኖራሉ። ጀስት ያን ግን መርጅ ስናደርገው ቅድም ሚኪ እንዳለው የሚገኘውና ስለዚህ በዛ መልክ እንትን እንዳለን ማለት ነው። እስቲ ሼር እናድርግና ላሳያችሁ። ኦኬ ትንሽ ስታክ እያደረገ ስለሆነ ነው። ምናልባት ስክሪን ይታያቸዋል አይደል? አዎ ይታያል። ሶ ጀስት እንግዲህ ሎድ ሲያደርግ ማለት በደንብ እንትን ባይልም ጀስት ሎድ ሲያደርግ የሚታየውን እንትን ነው እያሳያቸው ያለውና ከዛ ሎድ ካደረገ በኋላ ወደ እንትኑ ይገባል ማለት ነው። ሶ እዚህ ጋር እንግዲህ ቅድም ሚኪ ያሳየው ይሄ እንትኖች ነበሩ አይታችሁ ከሆነ ሶ የሱ እንትን ጀስት ከዚሁ ጋር የተያያዘ ነው። እኔ ጋር እንግዲህ የተቀመጠው አንድ እንትን አለ። ምናልባት ቅድም የላንጉዌጅ ስዊች የሚያደርግበትን ወይ ደግሞ ላንጉዌጅ የሚቀይርበትን እሱ አሳይቷችሁ ነበር የምታስተውሱ ከሆነና ጀስት እሱን ራሱን ነው እዚህ ጋር እኔ ያደረኩት። እንዴት ነው ጀስት እዚህ ጋር ይሄ በአንድ በሌላ ፔጅ ላይ ባለው እንትን ይሆናልና ከዛ ሊስት ያደርጋል። ሶ ከዚህ ውስጥ እንትን ማድረግ ይቻላል ማለት ነው። ሶ አማሪክ፣ ጉራግኛ፣ ሀዲይሳ እያለ ጀስት እንትን ነው የተቀመጠው በአልፋቤቲካል ኦርደር ነው እንግዲህ እዚህ ጋር እንትን ያደረኩትና ከዛ ደግሞ የእንትኑን ፎንት ሳይዝ ለመጨመር ደግሞ አጀስት ማድረግ ይቻላል። ፎንት ሳይዙን እንትን ማድረግ እንችላለን። ሶ ለምሳሌ አሁን አማሪክን መረጥኩኝ። አማሪክን ከመረጥኩኝ በኋላ የአማሪክ እንትኖችን ሎድ ያደርጋል ማለት ነው። ሶ ከዛ በኋላ ጀስት የሰርች እንትኑ እዚህ ያለ ከዛ ለምሳሌ የመጀመሪያውን መዝሙር መረጥኩኝ። ሶ ስመርጥ ጀስት በዚህ መልክ ያሳየኛል ማለት ነው። ሶ ይሄንን ስክሮል እያደረኩ ጀስት እንትኑን ማየት እችላለሁ ማለት ነው። ሌላ ቋንቋ ደግሞ እንደዚሁ እንትን ከፈለኩኝ ሴም ቲንግ ለምሳሌ ጉራግኛ የሚል የጉራግኛን እንትን ሎድ ያደርጋል ማለት ነው። ምናልባት እዚህኛው ላይ አሁን የእያንዳንዱ ቋንቋ በተለይ አንዳንድ ቋንቋዎች የእንትን ቨርዥን የላቲን እና የሳቢያን ቨርዥን አለ። ሶ
ኦልሬዲ የተሰጡትን ጀስት በዚህ መልክ አስገብተናል። ስለዚህ የሆነ ሳለ ጀስት ሁለቱም ስዊች እየተደረገ ለምሳሌ በሳቢያን ሁሉም በሳቢያን ከሆነ የሳቢያን እንትን ኢምፕሊመንት ይደረጋል። ሁለቱም ከሆነ ደግሞ ስዊች እየተደረገ የሚደረግበት ይሆናል ማለት ነው። ለምሳሌ አሁን እንበልና ይሄኛውን እስቲ ኦሮምኛ ከፈትኩኝ። የኦሮምኛውን እንትን ፎንት ሳይዙን ለመጨመር ከፈለኩኝ እዚህ ይመጣና እዚህ ጋር መጨመር እችላለሁ። ያ አይ ነው ግን ይሄ በደንብ አጀስት የሚደረግ ነው። ግን ጀስት ፎንት ሳይዙን እንደዚህ አድርገን መጨመር እንችላለን የሚለውን ለማሳየት ከዛ ተመለስኩኝ። ከከፈትኩ በኋላ ጀስት እንትኑ ትልቅ ይሆናል ማለት ነው። ከዛ በኋላ ጀስት በዚህ መልክ ማየት እንችላለን ማለት ነው። ሌላኛው ደግሞ ይሄ ቲም ደግሞ ጀስት ይሄ ናይት ሞድ ነው ወይ ደግሞ ዳርክ ሞድ ወይ ደግሞ ላይት ሞድ የሚለውን ጀስት በዚህ መልክ እንትን ማድረግ እንችላለን ማለት ነው። ይሄን ነው እንግዲህ በሞላ ገደል የሚመስለው። ሁለታችን ደግሞ መርጅ ስናደርግ ጀስት ፉል ፊቸሩ እንትን መሆን ይችላል ማለት ነው። እንግዲህ እኔ ጋር ያለው ይሄን ነው የሚመስለው። እግዚአብሔር ይባርካችሁ ሁለታችሁንም። ምናልባት ከኦዲየንሱ ውስጥ ሀሳብ ጥያቄ ያለኝ ለሚል ካለ እሰጣለሁ። በነገራችን ላይ ወደዛ ከመሄዳችን በፊት አይ ቲንክ የጠግቤ ነው መሰለኝ ኢኮይንግ አለ ጠግቤሽን ሚውት አድርግ። ኦኬ ይሰማችኋል አይደል? ይሰማል። እና መዝሙሩን በተመለከተ በነገራችን ላይ እዛ ጋር ዶክመንቱ ላይ የተቀመጡ ፊቸሮች አሉ እና እነዛ ፊቸር ይሄ ያለቀለት አይደለም ማለት ዲስፕሌው እንዴት ዲስፕሌይ ያደርጋል የሚለውን ብቻ ለማሳየት ነው። መዝሙሮቹ በትክክል ቀርበዋል ወይ አልቀረቡም፣ የቀረቡትን መዝሙር ከምን ደረሰ ገብቷል ወይ ዲስፕሌው እንዴት አለ የሚለውን ያችን ፊቸር ብቻ ለማሳየት ነው። ሆም ፔጅ፣ ላንዲንግ ፔጅ ከጎን ለምሳሌ ፎንቲንጉን እንደገናም ደግሞ ይሄ ሌሎች ፊቸሮች አሉ። መዝሙሩን ላይክ በሚያደርግ ሰዓት ላይ ይሄ ኦዲዮ ከስር መጫወት ካለበት ሌሎች ያወራናቸው ነገሮች እነሱን ዋንስ ዞስ ቲንግስ አር ዳን እነዛ ነገሮች ካለቁ በኋላ እሱ ጋር ምን ጋር ያሉትን ሜርጅ አድርገን ፊውል ፊቸሩ ሙሉ አፑ ቨርዥን 1 ሪሊዝ ይደረጋል ማለት። ከዛ በፊት ግን ይሄኛውን ኢኒሺዬቲቭ የወሰደው አትክልት በዋናነት ሁሉም ጋር ያለውን ነገር ሁሉም በየድርሻ ስራው ላይ እንዲሳተፍ መዝሙር ኮሌክት የሚሰበስቡ ልጆች በትክክል መሰብሰብ እንዳለባቸው እኛ ጋር ያለውን ክፍተት ምን እንዳለ እዛ ጋር ዲስከስ አድርገን ወደሚፈለግበት ፕሮዳክት ሌቭል እንድንደርስ ነው እንግዲህ እየተፈለገው ማለት ነው። መልካም፣ እውነት ነው። በዚሁ መንፈስ ባለን ጥቂት ደቂቃ አንዲት ሀሳብ ወይም ጥያቄ ያለችኝ ለሚል ለሌላ ሰው እድል እሰጣለሁ። እኔ ልጀምር። አትክልቴ ፕሊዝ ቀጥል። አማን እግዚአብሔር ይባርካችሁ። በጣም ጥሩና የሚያበረታታ ነው። ሆነስትሊ ጸጋውን ያብዛላችሁ እፈልጋለሁ። በጣም ተደስቻለሁ። ወይዘ የመጀመሪያ ሀሳብ ልሰጥ የምፈልገው በጣም ተደስቻለሁ እና አሁን አላለቀም አልክን በእርግጥ እንጂ ከዚህ በፊት ከአሸናፊ ከሰራው ያለው አፕሊኬሽን ያ መውጫው ማለት ነው ቋንቋው የምንመርጥበት እና ምንድን ነው የሚባለው መዝሙሮቹ ሴሌክት የምናደርግበት ኢንተርፌሱ ከዚህ በበለጠ የተሻለ ሊሆን አይችልም ወይ? መዝሙር የምንመርጥበት ወይ ደግሞ ቋንቋው የምንመርጥበት መንገድ ወይ ደግሞ ኢንተርፌሱ የተሻለ ሊሆን ይችላል። የተሻለ ቢሆን ሳቢ ቢሆን ጥሩ ይመስለኛል እና ያን ኮመንት ደግሞ ለመስጠት ነው። መልካም። ምናልባት ኮሜንቶች ላይ ወንድም ሚኪና ተግባቡ መጨረሻ ላይ ሪፍሌክት እንዲያደርጉ ድል እንሰጣለን። ሌላ አንድ ወይም ሁለት ሀሳብ ካለ እኔ ልግባ። ቀጥል ያለ። እሺ፣ በጣም ደስ የሚል ዜና ነው። እንግዲህ ከዚህ በፊት ብዙ ቀናት ይህን ስራ በብዙዎች ዘንድ እየተሰራ በብዙ ድካም እየተሰራ ዛሬ ለዚህ ደርሷል። ለዚህ ሁሉ የተሳተፉት እግዚአብሔር ይባርካቸው ማለት ፈልጋለሁ።
በተለይ ከዚህ በፊት በተሰሩት አፕሊኬሽኖች ከዛ ትንሽ ለየት የሚል ይሆናል የሚል እምነት አለኝ። እውነትም በተለያዩ መንገድ የተሰሩ አፕሊኬሽኖች በአንድ ቋንቋ ብቻ የተሰሩ ነውና ይሄ ደግሞ በብዙ ቋንቋዎች ውስጥ ላይ ተካቶ መሰራቱ እሰይ የሚባል ነውና እግዚአብሔር ለዚህ ስራ ስላገዘን እያገዘንም ስለሆነ እስከ ፍጻሜውም ድረስ እግዚአብሔር ይረዳናል የሚል እምነት አለኝ። እንግዲህ ቅድም እንደ ወንድማችን አማን እንዳለው በተለይ አፑ ፍሮንቱ ቢያንስ ሳቢ ቢሆን ቋንቋዎቹ ምናልባት ከተቻለ ከለርድ ቢደረግ የሚል ሀሳብ አለኝና የሚቻል ከሆነ እንደዛ ሳቢ ቢሆን ከዛ ደግሞ ውስጥ ያሉ የተጻፉ ስንኞች ምናልባት ውስጥ ኮሜንት የተለያዩ ነገር እንዳይኖር ጥርት ተደርጎ ተሰርቶ ቢቀርብ ደስ ይላል የሚል አለን። ከዚህ የበለጠ ይሰራል የሚል እምነት አለን። ደግሞ እግዚአብሔር ይረዳናል፣ እየረዳንም ነው። ሌላው ምናልባት ቀጣይነት ያለውን ፊኒሺንግ ላይ ሲደርስ ምናልባት የመጨረሻውን ሀሳብ ወይም የመጨረሻውን ፕሮጀክት የምናይ ይሆናልና ያኔ እግዚአብሔር ከፈቀደ ጥሩ ፕሮጀክት የመጨረሻውን የምናይ ይመስለኛልና ስለ ሁሉ እግዚአብሔር የተመሰገነ ይሁን። ወደፊትም እግዚአብሔር እስከ መጨረሻው ድረስ ይረዳናል የሚል እምነት አለን። ይህን ኃይል ነው። እግዚአብሔር ይባርካችሁ። እናመሰግናለን ያለው። ሌላ 1 ደቂቃ ሀሳብ መስጠት የሚፈልግ ወይም የምትፈልግ እህትም ስላለች አጭር ነገር ማለት እችላለሁ። አቶ ፕሊዝ ዶክተር ቀጥል። በአጠቃላይ የተሰራው ስራ በጣም ደስ የሚል ነው። በእውነት ሲያልቅ ደግሞ እጅግ በጣም ውብ እንደሆነ ያስታውቃልና በእውነት በዚህ ላይ የለፋችሁት የደከማችሁት ሁላችሁም እግዚአብሔር ይባርካችሁ ለማለት እወዳለሁ። በጣም ደስ የሚል ነው እንግዲህ ያየነው። በዛ ላይ ግን ትንሽ እንደ ጥያቄ የማቀርበው ነገር ምንድነው፣ አሁን በቀረቡ ሳምፕል መዝሙሮች ላይ አዝማችና ሌሎች ቁጥሮችን የሚለዩ ምልክቶችን ያየሁት ነገር የለም እና ምናልባት አንዳንድ መዝሙሮች በቁጥር የሚጀምሩ አሉ፣ አንዳንድ መዝሙሮች ደግሞ በተለይ ብዙ መዝሙሮች በአዝማች የሚጀምሩ አሉና ያንን ለመለየት የሚቻልበት መንገድ እንዴት ነው? ምናልባት መዝሙር የሚያሰባስቡ ወገኖች ስራ ነው የሚሆነው ወይስ አሁን እዚህ አፑ ላይ እየሰሩ ያሉ ወንድሞቻችን ስራ ነው የሚሆነው? ምናልባት ያንን ነገር ግልጽ ማድረግ ብቻል ብዬ አሰብኩኝ። ሁለተኛ ሐሳብ ደግሞ በጣም ብዙ መዝሙሮች አሉ አሁን ገና የሚመጡትና እነዛ መዝሙሮችን አፕዴት የማድረግ ማንዴቱ የማን ነው የሚሆነው? ምናልባት ሌሎች መዝሙሮችን መጨመር ይችላሉ ወይስ በዚህ በአፑ ዙሪያ ላይ እየረዱን ያሉ ወንድሞቻችን ብቻ ናቸው ሌሎች መዝሙሮችን የሚያስገቡ የሚሉ ጥያቄዎች። ተባረክ። እንግዲህ ወንድም መሳይ በሜሴጅ በጣም መልካም ስራ ነው፣ ተባረኩ፣ በርቱ ብሎናል። እህት ታየችም መጀመሪያ ላይ ሰላም ናችሁ ወይ እግዚአብሔር ይባርካችሁ ብላለች። ሁለታችሁ የተለየ ነገር ከሌላችሁ አሁን አብዛኛዎቻችን አጭር ሀሳብ ስለሰጠን ወደ ሪፍሌክሽን ለአፕ ዴቨሎፐሮቹ ነው የሚሄደው። ወንድም መሳይ በቃል መናገር የምትፈልገው ወይም እህት ታየች ይመቻችኋልስ ወይ? አንዳንዴ ያላችሁበትም ላይ ይመች ይችላልና። ኦኬ፣ የተለየ ነገር ካለ በሜሴጅ ይነግሩናል ወይም ደግሞ ይገባሉ። ጊዜውን ለወንድም ተግባቡና ሚካኤል ለአስተያየት የመጨረሻ አስተያየት ብለቅስ። ኦኬ፣ ጥሩ ኮሜንቶች ናቸው። ይሰማል አይደል?
አዎ ይሰማል። ጥሩ ኮመንቶች ናቸው እንግዲህ የተነሱት እና ደግሞ በተለይ በተደጋጋሚ ተነስቶ ያለው በተለይ ይሄ ከዩዘር ኢንተርፌስ ጋር ወይ ደግሞ ፍሮንት ኤንድ ከሚሰራው ነገር ጋር ባለው ነው እና በተቻለ መጠን እንግዲህ እሱን በደንብ እያሳምርን ከእንደገና ደግሞ ኤቭሪ ታይም በተለይ እስኪያልቅ ድረስ እንዴት ይምሰል የሚለውን ነገር እንትን እያደረግን እንቀጥላለን ብዬ አስባለሁ። ምክንያቱም ለአንዱ ማይታይ ነገር ለሌላው ስለሚታይም ማለት ነው እና እሱን በደንብ እንሰራበታለን። አሁን እንግዲህ ጀስት እንትኑ በደንብ እየተሰራ እንደሆነ ከእንደገና ደግሞ በተለይ ይሄ ፍሮንት ማማሩ ላይ ብቻ አይደለም። አሁን መጀመሪያ ትኩረታችን የነበረው ማማሩ ላይ ሳይሆን አፕሊኬሽኑ እየተሰራ ነው ወይ የሚለውን በደንብ ምክንያቱም እስካሁን ድረስ ስላላሳየን ማለት ነው እና ይሄ ማሳምሩን ነገር በደንብ እንሰራበታለን። እሱ አንደኛ ነገር ነው። ሁለተኛ ነገር ደግሞ ይሄ እንዴት ነው ወይ ደግሞ ማንዴቱ የማን ነው የሚለውን እሱ እንግዲህ የአፕሊኬሽኑ ሁለት ፓርት ነው ያለው። ምናልባት ከአትክልት ጋር እና መዝሙር እንግዲህ ኦፍላይን የሚቀመጥ አሁን በአብዛኛው አፕሊኬሽኖች ኦፍላይን በሚቀመጥ አንድ አፕሊኬሽኑ ከተሰራ በኋላ ጀስት ሌላ አፕሊኬሽን ነው ከእንደገና የሚሰራው ወይ ደግሞ እንትን አፕዴት የሚደረገው። ይሄኛው ግን የኛ እንዴት ነው የሚሆነው? ሌላ መዝሙሮቹ የሚገቡበት ሴፓሬትሊ የሆነ ቦታ ይኖራል ወይ ደግሞ የዳሽቦርድ የሚባል እንትን አለ። እዛ የሚገባበት አለ። እዛ ከገባ በኋላ አፕሊኬሽኑ በየ3 ወር ሊሆን ይችላል 6 ወር ሊሆን ይችላል ብቻ አዳዲስ መዝሙሮች በሚመጡ ጊዜ ላይ አፕዴት ያደርጋል ማለት ነው። ይሄ ስላለ የሆነ አድሚን ይኖራል። ለምሳሌ አትክልት ቢሆን አትክልት መዝሙሮችን ሰብስቦ ከዛ ወደዛ እንትን ማስገባት ይችላል ማለት ነው። ከዛ በልኮች ወስነ እንትን ከሆኑ በኋላ ከዛ ያንን አፕዴት ማድረግ እንችላለን እና አፕሊኬሽኑም ለመስራት ወይ ደግሞ መጀመሪያውኑ ፕላን አድርገን ማንዴቱ የማን ነው የሚለው ነገር ጀስት እኛም እንድትገዛለን ማንም ሰው ጀስት አንድ አድሚን የሆነ ሰው እንትን ማድረግ ይችላል የሚለውን ጀስት ለማስቀመጥ ነው። ምናልባት የቀረ ነገር ካለ መቀጠል ይችላል። በጣም ጥሩ። በነገራችን ላይ እኛ ጋርም ያሉ ጥያቄዎች ነው ሬዝ ያነሳችሁት ማለት ነው። አማንና ያለው ካልተሳሳት ኦልሞስት ተመሳሳይ ጥያቄ ነው ያቀረቡት። ሴሌክሽን ላይ የነበረው ትንሽ ፋንሲ ማድረግ አይቻልም ወይ ያለው? አዎ ይቻላል፣ በደንብ ነው የሚቻለው። እዛ ላይ ይሄ ከሌሪንጉ በዲዛይኑ መሰረት ቴምፕሌቱን አዘጋጅተን በዚህ መሰረት እሱን አጀስት አላደረግነውም። ጀስት ምንድነው ፔጁ ላይ ፖፑሌት አድርገን ሴሌክሽኑ ይሰራል ወይ የቀረቡ ኮንቴንቶች እየመጡ ነው ወይ አልመጡም፣ እሷን ቼክ ለማድረግ ብቻ ነው። እዚህ ጋር አጀስት የሚደረገው ነገር አለ። ስለዚህ ያስተካከላል። ሁለተኛ ደግሞ ከዚህ ጋር ተያይዞ ያነሳው ስርዓቱ ነው መሰለኝ ጥሩ ጥያቄ አንስቷል። ከዚህ በፊትም እኛ ስናወራበት የነበረው ሚንስ ሁሉም መዝሙርና አዝማች አንዳንድ መዝሙሮች በአዝማች ይዘምራሉ፣ ሌሎቹ በቁጥር እንደዛ አይነት ነገሮች ስላሉ እሱ የታንድል አድርጋችኋል ባሳያችሁት ላይ ኦልሞስት ተመሳሳይ ነው ያለው። ልክ ነው። ለዚሁ ነው ምናልባት ታስታውሱ እንደሆነ ከዚህ በፊት ሴሌክት ሲታደርጉ የሆነ ካቴጎሪ አስቀምጡ ብለን ነበር። አንድ ይሄ መዝሙር በአዝማች ነው የሚጀምረው፣ ይሄ መዝሙር በቁጥር ነው የሚጀምረው ምናምን ብለን ፎርማቱን ኦልሬዲ ስላዘጋጀ ነው እኛው በዚሁ መሰረት በየዲስፕሌው ላይ ኮሎሙን ስለላየ ነው በከለሪንግ በምን እኛ አጀስት የምናደርገው ነው። ዳት ዊል ቢ ሃንድል ማለት ነው። አሁን በትክክል ሃንድል ስላደረግ ነው እሱን እናስተካክለዋል። ይሄ የሚስተካከል እንትን አሁን ቀጥታ ዲስፕሌይ እንዲያደርግ ነው ነው እሱን ለየብቻ ኦልሬዲ ማኔጅ ለማድረግ ፕሮግራማቲካሊ ሃንድል ለማድረግ ፎርማቱን ኦልሬዲ ስላዘጋጀ ነው። በዚህ ፎርማት ሪድ ባደረግነው መሰረት እዛው ዲስፕሌውን አጀስት እናደርጋለን ማለት ነው። ምክንያቱም ይሄ ሾ ኦልሬዲ ያው እንደሚነሳ ስለምናውቅ ነው። ከዚህ በፊት ሲታሰባስቡ ያንን ፎርማት ተከትላችሁ አቅርቡልን የሚል ነገር ያነሳ ነው ከዚህ በፊት። ስለዚህ ዳታሱ ቢጎይን ሃንድል ሁለተኛ ታገባ ነሰው ላይ በትክክል እንትን የሚለው አፕዴት የማድረግ ማንዴቱ ያለው የማን ነው? የዴቨሎፐሮቹ ነው ወይስ የሌላ ሰው ነው ያለው? ኢት ኢዝ ጉድ ኩዌስችን። ምክንያቱም ከዚህ በፊት አንስተናል። ለምሳሌ አፑን ከጨረስን በኋላ ሁ ኢዝ ጎይንግ ቱ አድ መዝሙሮችን ማን ነው ለሚለው ይሄ የኛ ብቻም ዲሲሽን አይደለም። እዚህ ጋር የዴቨሎፐሮቹ ብቻም አይደለም። ሜቢ እናንተ ጋር ዲሳይድ የሚታደርጉ ነገር እነማን ናቸው ማኔጅ የሚያደርጉ? የአንድ ሰው ነው ወይስ የሁለት ሶስት ሰው ነው? አንዱ
ወይንም ፐርሰናል ኢሹ ቢያጋጥመው የሆነ ነገር ቢያጋጥመው ኤካሌ አንድ ሊያደርግ ይችላል የሚለውን 2-3 ሰው አጀስት አድርጋችሁ እንትን ባደረጋችሁት መሰረት ለእነዛ ሰዎች ሮል ይሰጣቸዋል። ሚንስ አድ የማድረጉን ወይ ኤዲት የሚደረግ ነገር ካለ በዩዘሩ በኩል በሚቀርበው ፊድባክ መሰረት የሚስተካከሉ ያሉ ነገሮችን የሚያስተካክሉበት አድሚን ፔጅ አለ። መዝሙሮችን ኤዲት ዴሊት የሚደረግ ነገር ዴሊት የሚያደርግበት አድ የሚያደርግበት አድ እንዲያደርግ ማለት ነው። እዛ ፔጅ ላይ አድሚን ዳሽቦርድ ላይ ያ የሚሰጠው ለእነዛ ሰዎች ናቸው፣ ለዴቨሎፐሮቹ አይደለም። ዴቨሎፐሮቹ ከጨረሱ በኋላ ምናልባት እናንተ አሳይን ካረጋችሁ በእኛ መሀል ፈቃደኝነት ካለው ወይ ተግባራዊ ሊሰራ ይችላል። ይሄ በእኛ ፈቃድ አይደለም፣ እናንተ ባደረጋችሁት መሰረት ነው። ያ ማለት ፕሮዳክቱን ነው። በዛ ፕሮዳክት ላይ ቴክኒካል ኢሹ ካለ ምናልባት አኮርዲንግሊ እንትን ካለው ለማድረግ ልንሞክር እንችላለን እንጂ ከዛ የዘለለ ዊ ካንት ማኔጅ ደ ፕሮዳክት። ስለዚህ እሱን ዲሳይድ የሚታደርጉት ነገር ነው እና አሁን ላይ በቀረበው መሰረት አሁን ያሳየነው ምንድን ነው? ይሄ ሃርድ ኮድ የሆነው ላንጉዌጅ ፕሮግራማቲካሊ ቀጥታ ጨምሬ ነው ዲስፕሌይ ማድረጉ ይሰራል አይሰራም የሚለውን ለማሳየት ያህል ነው። ቀጥታ ምንድን ነው የምናደርገው ከዚህ በኋላ መዝሙሮቹ አድ በሚደረጉ ሰዓት ላይ ኦንላይን ኤፒአይ ይባላል። ኦንላይን ኤፒአይውን ኢንዲፖይንቶቹን አዘጋጅቴ ባስገባ ቁጥር አፕዴት እያደረገ አፕሊኬሽኑ በራሱ አፕዴት እያደረገ የሚሄድበት ፊቸር አለ። ዳታስ ጎይንግ ቱ ቢ ኢምፕሊሜንትድ ማለት ነው እና ይሄ አለ ለማለት ምናልባት ሁሉንም አድሬስ አድርጌ ከሆነ አላቅም፣ አይዲያም ካለ እንቀበላለን። ዲስ ኢዝ ምናልባት ይሄን ነው የሚመስለው በእኔ በኩል ያለው ማለት ነው። እሺ፣ እግዚአብሔር ይመስገን። ሁላችንም እግዚአብሔር አብዝቶ ይባርክልን። እውነት ለመናገር በጣም ጥሩ የሆነ የውይይት ጊዜ እንደነበረን ተስፋ አደርጋለሁ እና እርግጠኛ ነኝ እዚህ በነበራችሁ ሰዎች ውስጥ መነሳሳትን ፈጥሯል እና ጥሩ ነገር እየመጣ እንዳለ ሁላችንም በእኛ በኩል ምን እናደርግ የሚለውን ነገር እንድንጠይቅ አግዞናልና ለዚህ በጣም ደስተኛ ነኝ። ምናልባት ወንድም አሸናፊ ታደሰ ከሆፕ ቻናል ማለት ነው እሱም ለመግባት እየሞከረ ቴክኒካሊ የተቸገረበት ሁኔታ አለ። ወንድም ትዕግስቱ ዘለቀም እንደዚሁ መግባት ስላልቻለ ነው። ሌሎችም ለመግባት ፍላጎቱ ያላቸው ከሁኔታዎች አንዳንዱ ማታ ቢሆንልኝ ያለም አለ። ማታ ቢሆን ደግሞ ከዚህ የበለጠ ለብዙዎች አስቸጋሪ ሊሆን ስለሚችል ኢንተርሚዲየት ሰዓት ወይም አማካይ ሰዓት የተፈለገበት ሁኔታ ነው ያለው። ግን ደስ የሚለው ቅድም መነሻ ላይ እንዳያችሁት ይሄ ነገር እየተቀረጸ ነው ያለው። ስለዚህ ተገኝተው ሀሳብ መስጠት እንኳን ባይችሉ የተነሱ ሀሳቦችን ሁሉም ማየት እንዲችሉ እዚህ ጋር በቴሌግራም ግሩፖች ላይ ይቀመጣል። ምናልባት ወንድም መሳይ መናገር የማይመቸኝ ቦታ ነው ያለሁት፣ ግን የአፕሊኬሽኑ የመተግበሪያው ስያሜ ምንድን ነው ብሎ ጠይቋል። እሱ እንግዲህ ሁላችንም ቴክሆም ይዘነው የምንሄደው ነው። ሀገርኛ የሚል እንዳለ ውዳሴ የሚል እንዳለ እናውቃለን። እነዛን መነሻ አድርገን ወይም ደግሞ ሙሉ ለሙሉ ሌላም ይሁን ብለን ሰጀስት ማድረግ እንችላለን። እስካሁን ያ አልተወሰነም ለማለት ነው። በዋናነት የዚህ የአጭር ውይይታችን ዓላማ ምንድን ነው ብለን ስናይ አንደኛ በስራው ላይ ያሉትን በመዝሙር ማሰባሰቡ በመተግበሪያ ግንባታው ላይ ያሉትን ወገኖች በተለያየ መንገድም እየጸለዩ እየደገፉን ያሉ ወገኖችን እግዚአብሔር ይባርካችሁ ለማለት ነው። ሁላችሁም በእውነት በጣም ተባረኩ። የእያንዳንዱን ሰው ሚና እዚህ ጋር ለመጥቀስ ጊዜ ስለማይበቃ ነው። ሁሉም ግን አስተዋጽኦ እያደረገ ያለ ነው። እዚህ ስብሰባ ላይ የገባ ብቻም ሳይሆን ያልገባም ጭምር እና ሁሉም እየለፋበት ያለ ነገር ነው። ለዚህ እግዚአብሔር አብዝቶ ይባርካችሁ። በመቀጠል ደግሞ ስለ ቀጣይ ስራዎችም አጭር አቅጣጫ እንይዛለን በሚል ነው ይህ ስብሰባ የተዘጋጀው እና እንዳያችሁት አሁን የአፕ ዴቨሎፐሮቹ እጃቸው ላይ ያለውን ነገር ወደ መተግበሪያው ለማስገባት ምንም የሚያግዳቸው ነገር እንደሌለ የቀረው በጣም ውስን የሆነ ነገር እንደሆነ እያየን ያለ ነው። ስለዚህ በተለይ በመዝሙር ማሰባሰብ ዙሪያ ኦኬ ለራሳችን አሁን ጊዜ ገደብ ማስቀመጥ ሊኖርብን ነው። እኔ ምናልባት 1 ሳምንት የሚል ነገር አለኝ።
እሱ በጣም ይከብዳል ከተባለ 2 ሳምንትን እንይዛለን። ከዛ ያለፈ ጊዜ ግን መዝሙር ለማሰባሰብ ለመስጠት እንቸገራለን። ምክንያቱም ማየትም ስለምንፈልግ ስራው አልቆ ማየትም ስለምንፈልግ ነው። እና ምናልባት ያለሁበት ብዙ የሚታይ ስላልሆነ ነው አሳይንመንትን ያደረግኩት። ኤኒዌይ ስራው አልቆ ማየት ስለምንፈልግ ለመዝሙር ማሰባሰብ ቢቻል 1 ሳምንት ካልሆነም 2 ሳምንትን ሰጥተን ያለቀላቸው ኤዲትድ የሆኑ ምናልባት አንዳንድ መዝሙሮች የሆነ ነገር ካሳሰበን ወይም ደግሞ እርግጠኛ ለመሆን ከተቸገርን እነሱን እናቆያቸው፣ ሌላ ጊዜ በአፕዴት መልክ የሚገቡ ነው የሚሆነው። እና ነገር ግን እጃችን ላይ ያሉትን ዝማሬዎች በሁሉም ቋንቋ ጥንቅቅ አድርገን የዛሬ ሳምንት ወይም በጣም ቢበዛ የዛሬ 2 ሳምንት ለነ አፕ ዴቨሎፐሮች ብናቀርብ። እዛ ጋር በቅርብ የሰጡትም አንድ ሀሳብ አለ። አንድ አዝማች ወይም አንድ ቁጥር በአንድ ሴል ውስጥ ይሆንልን። ኤክሴል ላይ ፋይል መርጅ ወይም ሴል መርጅ የሚል ፈንክሽን አለ። እሱንም መልእክት አስተላልፍ ያለው። ግልጽ ያልሆነ ወይም ደግሞ ቴክኒካሊ የምንቸገርበት ነገር ካለ እኔን በቀጥታ ልታገኙ ትችላላችሁ፣ ወይም ሌሎችንም ሰዎች። ቀላል ነው። እንደዛ ሲሆን እነሱ ቀጥታ ወስደው አፑ ላይ ለማስገባት ስለሚፈልጉ ወይም ስለሚችሉ ማለት ነው። ለመዝሙር ማሰባሰብ ሌላ 1-2 ሳምንት ነው የምንሰጠው። ከዛ ቀጥሎ እነሱም በ2 ሳምንት ውስጥ በጣም ቢበዛ ከትላንት ወደ ይመስለኛል ከነ ተግባቡ ሚካኤል ጋር ስናወራ ሚኪ ጋር ስናወራ እየሰማሁት ምንድን ነው 2 ወር ውስጥ አፕሊኬሽኑ አይደርስም ወይ የሚል ነገር ስጠይቃቸው እንዴት ሆኖ ነው የማይደርሰው ሲሉ ነበር ሁለቱም። እና እንግዲህ ለዛ ምንድን ነው ያለቁ መዝሙሮች ማግኘታቸው ግዴታ ነው፣ መነሻ ነው። ከዛ ቀጥሎ ግን እነሱም በአጠረ ጊዜ ውስጥ ወይ በ2 ሳምንት ወይ ቢበዛ በ1 ወር ውስጥ ፈርስት ቨርዥን በየስልካችን ጭነን ፊቸሮቹን የምናየውን አፕሊኬሽን ይሰጡናል ብለን ተስፋ እናደርጋለን። እዛ ላይ ምናልባት የ1 ሳምንት የ2 ሳምንት የአስተያየት ጊዜ እና የተለያየ ነገር ኮሜንት ካደረግን እግዚአብሔር ቢፈቅድ ከዛሬ በኋላ በ2 ወር ውስጥ ለህዝብ የሚለቀቅ ለቤተክርስቲያን ሼር የሚደረግ ሌላ አንድ የዝማሬ መተግበሪያ የተለያዩ ቋንቋዎችን የተለያዩ ተጨማሪ መዝሙሮችን የያዘ እናገኛለን። እና ይህንን ለወገኖች ለማሳወቅ ያህል ነው። በጣም ቀረ የምትሉት 1 ወይም 2 ሀሳብ ከሌለ በስተቀር በጸሎት መዝጋት እንችላለን። እግዚአብሔር ሁላችሁንም ይባርካችሁ። በሁሉም ቋንቋ ላይ እየሰራችሁ ያላችሁ የዝማሬ አሰባሳቢዎች እባካችሁ በርቱ። እነ ተግባቡ እንዳያችሁት ከሌላ ተጨማሪ ብዙ ኮሚትመንታቸው ባሻገር እዚህ ላይ ጊዜ ሰጥተው ትኩረት ሰጥተው እየሰሩ ነው። እና አሁን ቦትልኔክ እየሆነ ያለው ይመስለኛል ዝማሬ ማሰባሰብ ነው። ሁሉን እንደማንችል ስለምናውቅ የቀሩትን ለሌላ ዙር አሻግረን የተወሰኑትን ግን ጥንቅቅ አድርገን እናስረክባቸው። በእኔ በኩል ጨርሻለሁ። እጅ ካየው እድል እሰጣለሁ፣ ካልሆነ በጸሎት እንቋጫለን። ምናልባት መጨመር የምፈልገው ነገር ለወንድም ተግባቡ ወይም ሚኪ መንገር የምትፈልጉት ማንሳት የምትፈልጉት ሀሳብ ካለ ግሩፖቻችን ላይ አሉ ቴሌግራም ላይ። ስለዚህ በቀጥታም ልታገኟቸው ትችላላችሁ። ግልጽ ያልሆንላችሁን ነገር በቀጥታ ከነሱ መጠየቅም ትችላላችሁ። ይሄ ለሁሉም ያለ ነገር ነው። ይሄንን ቪዲዮ ቴሌግራም ግሩፖቻችን ላይ እናጋራዋለን ከጥቂት ደቂቃዎች በኋላ። እጅ እያየው ስላልሆነና ሰዓታችንን በጣም እየገፋ ስለሆነ በጸሎት ለመቋጨት እንገደዳለን። ምናልባት አይ ቲንክ አንዳንዶች ደግሞ በያሉበት ለመናገር ማይመቻቸውም እንዳሉ እያየው ነው። ያለው እጅ እያነሳ ነው ወይስ? ኦኬ፣ እጅ እያነሳ አይደለህም፣ በምልክት እየነገርከኝ ነው። ወንድም ዶክተር ስርዓቱ ለምን ጸሎት አድርገህልን አንቋጭ? እንጸልይ። እንጸልይ። ቅዱስ ታላቅና ኃያለውን ከአምላካችን ስለ መልካምነትህ እጅግ አድርገን እናመሰግናለን። ይህ ስራ ከተጀመረበት ጊዜ ጀምሮ ጌታ አምላኬ ሆይ ወንድሞቻችን በብዙ ይረዳ ስለነበረ ጌታ አምላኬ ሆይ ብዙ ነገር አምሮ እንድናይ ስለረዳን እጅግ አድርገን እናመሰግናለን። ቀሪ ስራዎች ሁሉ እንዳንተ በጎ ፈቃድ አልቀው
አቤቱ እንድናመሰግንህ በዝማሬ አቤቱ በማስተዋልና በመንፈስ አንተን እንድናመልክህ ይህ ስራ ጌታ አምላኬ ሆይ አልቆ ሁላችንም በዝማሬ ወደ አንተ እንድንቀርብ በምስጋና ወደ አንተ እንድንቀርብ ሁላችንም እርዳን። በቀሪው ሰዓት ጊዜ ሁሉ ከኛ ጋሩን አትለየን። በጌታው ኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር ሁላችሁንም አብዝቶ ይባርክ። አሜን። ተባረኩ። ተባረኩ ሁላችሁ።